አንድም ቀን ልጄ ለደሃ አድራለሁ እያስብ ያላቅም ምረኩ ከኒያ ምን ሀብታምም ሰው ዳም ሰው ልክ ብላል ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል ለልጅ ሰርግ በሬ አራጅ መስለ ትመጣለህ ተመልከት እስቲ ጠቅላላ ቤተሰቦችን ከናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው ማለት ምን ማለት አለው ጠቅላላ ዝታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ ያቸውን አክስቱ ነች አይደለ የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው ተናዳችኋል ልጁ በማግባቱ እንዴ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት ለምን ስርዓት አይኖርም አንተ ሰው ዝጋ ማርና ወተት አብልቻ አጠጥቻ ያሳደኳትን ልጅ ነው እኮ ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያሉት ይገርማል ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ ግን እግዚአብሔር ማላዛፈረኝም እሷን ሰጥቶ የኔ ልጅ ምን ልጅን ብቻ ተከባለ የኔም ልጅ ለሷ ስጦታዋ ነው ስጦታ የሬሳ ነው ፊኛውን የተረገጠው እሺ የመሰለ ልጅ ስጦታ ትላለህ እስቲ ልብ ብለህ እስቲ ልጅን ተመልከቱ የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንደሚመስለው ቤት ውስጥ ራሱ አሸንደው እያላችሁ አልነበር እንደመጣሩት ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው ይመልሱን የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት ድሮም ያማረብንን ባስተሳሰብም በውበት ባስተሳሰብ አራት አስቀኝ ያተሰው ያረጠው እስቲ በፊው ጋር ሄደ ተመልከት መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንሳል ለዶሮ አርስቶ ስንዴ የሚበትናል እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተ አዝለህ የመጣ ሰው እኮ ነው እባክህ ልለምን የስጦታ ሰዓት ሲደርስ ተደበቁልኝ እባክህ እንዴ የእንጀራ ሰፌድ እንዴ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አረጋችሁት እኮ የልጄን ሰርግ እኮ እንዴ አያዩ ነው ያፈለገ ለቀቀኝ አንተ ሰው ለቀቀኝ